ፕሮግራም የተያዘው ያው ለኦዲት ስለነበር ሁላችሁም ታውቃላችሁ ለፋይናንስ ተብሎ በኋላ የሚያሳውቀው ስላልነበር ይቅርታ ዛሬ ነው የተነገረኝ። እንግዲህ በተቻለኝ አቅም የክፍላችንን ተሞክሮ ለማቅረብ እሞክራለሁ። ግዢና ፋይናንስ እንግዲህ ለስሙ ግዢና ፋይናንስ ስራ ሂደት ግዢንና ፋይናንስ ሁለት ቡድኖችን የያዘ ነው። ፋይናንስ ቡድን የተለያዩ ስራዎችን ያው የሚሰራበት ክፍል ነው። ደሞዝ የሚሰራበት የተለያዩ አበሎች የሚሰሩበት የስራ ክፍል ነው። ግዢ ደግሞ እንደሚታወቀው ያው እንደ ቅርንጫፍ ጽሕፈት ቤትም በስራ ሂደቶች በወረዳዎች ያስፈልጋሉ የሚባሉ ግብአቶችን የምናቀርብበት ነው። ያው ያንን ስራ የምንሰራው እንግዲህ ልክ የአመቱ አጋማሽ አካባቢ ላይ ፍላጎት ይጠየቃል ከወረዳዎች ከክፍለ ከተማ የስራ ሂደት ክፍሎች ይጠየቃል። ያንን የመጠመር ስራ ይሰራል። ምክንያቱም እያንዳንዱ የተጠየቀው ግብአት ምን ያህል ነው የሚለውን ለአመት ይበቃሉ የሚለውን ግብአት መጀመሪያ እንጠምራለን። ከዛ በኋላ የምንጠብቀው በጀቱን ነው። የአመት የሚለቀቅልን በጀት እሱን መሰረት በማድረግ እቅዱ በክፍሉ ይታቀዳል። በዘንድሮ አመት ደግሞ እንደጀመርነው የካሽ ፍሎ ኮሚቴ እሱ የተቋቋመበት ሁኔታ አለ። በሱ ኮሚቴ እንዲገመገም ይደረጋል። እነዚህ ኮሚቴዎች ከእቅድ ከኤችአር ከንብረትና ጠቅላላ አገልግሎት እንዲሁም ከፋይናንስ የተዋቀረ ኮሚቴ ነው። ይሄ ምንድነው ያው እያንዳንዱ ዲፓርትመንት ኤችአርም የሰው ኃይሉን የሚያቀበት ሁኔታ አለ። ፋይናንስ ደግሞ ያው ያለውን በጀት ይዞ ስለሚነሳ ከዛ ተነስቶ ያለውን እቅድ ያቅዳል ማለት ነው። ከዛ በኋላ ያንን ተገምግሞ ከቀረበ በኋላ እንደ ማኔጅመንት ቁጭ ተብሎ የስራ ሂደቶችም በተቻለ አቅም ደግሞ ወረዳዎችን ባሳተፈ መልኩ ሙሉ በሙሉ ግብአቶቹ አስፈላጊ ናቸው ወይ? ስቶር ላይስ ደግሞ ከንብረትም የተካተተበት ምክንያት ምንድነው? ስቶር ላይም ደግሞ ያለ እቃ ካለ ኤክሰስ እንዳይሆን አመጣጥኖ ለማቀድ እንዲረዳን ነው። ሌላው ያው ኤችአር ከሰው ኃይሉ ባሻገር ደግሞ ያለውን የደንብ ልብሶች የሚገዙበት ሁኔታ ስላለ እሱን በማከለ መልኩ እቅዱ ይታቀዳል። በዛ መሰረት ነው። ምናልባት አሁን እቅድ ላይ ወይም ደግሞ ፍላጎት በሚሰጥበት ጊዜ ቅሬታዎች ሊኖሩ ይችላሉ። ይሄ ጠይቀን አልተሟላም የሚሉ ነገሮች ይኖራሉ። ያ ሁሉንም ሊያዳርስ ያልቻለበት ምክንያት ምንድነው? ስናቅድ በጀቱ ስለሚይዘን ከዛ አንፃር በጣም አንገብጋቢ ለሆኑት ክፍሎች ያው ገቢ መስሪያ ቤት እንደመሆኑ መጠን ለየክፍሉ በጣም አንገብጋቢ ስራ ሊያስቆም እንዳይቆም የሚያደርጉትን ግብአቶች ቅድሚያ የሚሰጡባቸው ክፍሎች ስላሉ ከዛ አንፃር ስለሚታቀድ ምናልባት ያው ቅሬታ ያላችሁ ክፍሎች በዚህ መልኩ እንደሆነ እንድትረዱት ነው የምፈልገው። ምክንያቱም ይሄንን ጠይቀን አልተገዛልንም የሚል ነገር ስለሚኖር ማለት ነውና ከዛ አንፃር ያኛው በዛ አግባብ ከመንግስት ግዢዎች የሚፈጸሙት ደግሞ ያው የግዢ ዘዴዎቹ አሉ። በግልጽ ጨረታ አለ፣ ከማዕቀፍ ማለትም ከመንግስት ግዢ የሚገዙ አሉ። በፕሮፎርማ ደግሞ ተጠቅመን የምንገዛው አለ። ቀጥታ የምንገዛቸው ደግሞ ግዢዎች ይኖራሉ። ስለዚህ ያው ቅድሚያ የሚሰጠው ከማዕቀፍ የሚገዙ ግዢዎች ናቸው። ስለዚህ አብዛኞቹን በተለይ እነዚህ ፈርኒቸር እቃዎች ምናምን የሚመጡት ከመንግስት ግዢ ነው። ስለዚህ እነሱን ቅድሚያ ሰጥተን ማስገባት ያለብንን እቃዎች እነሱን እናስገባለን። የቀሩትን እቃዎች ደግሞ ማዕቀፍ ላይ የሌሉትን በግልጽ ጨረታ ለማውጣት እንሞክራለን። መሀል ላይ ግን ያው እቅድ ላይ ያልተካተቱ ድንገት አንገብጋቢ የሆኑ እቃዎች ይመጣሉ። እነሱም በፕሮፎርማ ገዝተን እንግዲህ ለእናንተ ለማቅረብ እንሞክራለን ማለት ነው። የተወሰኑትን ደግሞ ብዙ ብር የማይፈጁትን እና ደግሞ በጣም አስቸኳይ የተባሉትን እቃዎች በቀጥታ ግዢ ገዝተን ያው የምናቀርብበት ሁኔታ አለ። ብዙ ጊዜ ቀጥታ ግዢ ያው የማይመከር ነው። ነገር ግን ያው ካለው ገቢ መስሪያ ቤት እንደመሆኑ መጠን በተለያየ ጊዜ አስቸኳይ የሆኑ ግዢዎች ሊመጡ ይችላሉ። ያንን እናደርጋለን ማለት ነው። ስለዚህ ያው እንግዲህ በተቻለ አቅም
ግብአቶችን ስናቀርብ ሁሉን ነገር አያየን እያማከልን ስለሆነ በተለይ በጀትን አማክለን ስለሆነ በዛ አግባብ እንድትረዱ እንፈልጋለን። ሌላው ደንብ ልብሶች ላይ አንዳንድ የሚነሱ ነገሮች ይኖራሉ። እሱን ደግሞ በተቻለ አቅም እየቀረፍን ለመሄድ እና የምንሞክረውና ደግሞ የተሻለ ነገር ለማቅረብ ነው የምንፈልገው። ግን በተቻለ አቅም ማለት ያው ማዕቀፍ ላይ ስለሆነ ብዙም ፈታ ያለ ነገር ባይኖርም ማለትም አሁን ለምሳሌ እስክሪብቶን ብናነሳ ቢክ ለምን አይሆንልንም ምናምን የሚሉ ነገሮች ይነሳሉ። ግን ደግሞ ከማዕቀፍ የሚቀርቡት ማቴሪያሎችን ጥለን ደግሞ ወደ ግልጽ ጨረታ ወይም ደግሞ ወደ ሌላ መሄድ ደግሞ ራሱን የቻለ ለምን የሚል ነገር ያስጠይቃል። ምክንያቱም ማዕቀፍ ላይም ጥራቱ ታይቶ ተገምግሞ ስለሆነ አልፎ ግዢ የሚፈጸመው እንደዛ ነው። አመሰግናለሁ። እናመሰግናለን። መጀመሪያ ላይ ያልተዘጋጁ ብለው